ራእይ ምዕራፍ 2 ቁጥር 18 ላይ እንደዚህ ይላል፣ በትሪያጥሪዮን ላለው ክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ ዓይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ሥራህን፣ ፍቅርህን፣ እምነትህን፣ አገልግሎትህንና ትዕግሥትህን አውቃለሁ። ደግሞም ከመሪያው ሥራ ይልቅ የአሁኑ እንደሚበልጥ አውቃለሁ። ይሁን እንጂ የምነቅፍብህ ነገር አለኝ። ነቢይ ነኝ የምትለዋን ኤልዛቤልን ችላ ብለሃታል። እርሷ አገልጋዮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታሰታለች። ከዝሙቷ ንስሐ እንድትገባ ጊዜ ሰጥቻት ነበረ፣ እርሷ ግን ፈቃደኛ አልሆነችም። ስለዚህ በመከራ አልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከመንገዷ ንስሐ ካልገቡ ብርቱ ስቃይ አመጣባቸዋለሁ፣ ልጆቿን ሞት እቀጣቸዋለሁ። ከዚያም አብያተ ክርስቲያናት ሁሉ እኔ ልብንና ሐሳብን የምመረምር መሆኔን ይረዳሉ። ለእያንዳንዳችሁ እንደ ሥራችሁ እከፍላችኋለሁ። ትምህርቷን ላልተከተላችሁና የሰይጣንን ጥልቅ ምስጢር ነው የሚባለውን ላልተላችሁ በቲያጥሮ ለቀራችሁት ለእናንተ ግን ይህን እላለሁ፣ በእናንተ ላይ ተጨማሪ ሸክም አልጭንባችሁም። ብቻ እኔ እስከመጣ ድረስ ያላችሁን አጥብቃችሁ ያዙ። ድል ለሚነሳና ሥራዬንም እስከ መጨረሻ ለሚፈጽም በአሕዛብ ላይ አንሰጠዋለሁ። እርሱም በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይፈጫቸዋል። ይህም ልክ እኔ ከአባቴ ዘንድ ሥልጣን እንደተቀበልኩ ነው። እኔም የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። አራተኛዋ ቤተ ክርስቲያን ደብዳቤ የተጻፈላት የትሪያጥሪዮን ቤተ ክርስቲያን ትባላለች። እንግዲህ ወደ ትሪያጥሪዮን ቤተ ክርስቲያን ጉዳዮች ገብቼ ከመናገሬ በፊት አንድ ነገር ለማለት ፈልጋለሁኝ። አስተዋላችሁ? ዛሬ የምንመለከተው አራተኛዋን ቤተ ክርስቲያንን ነው። እስካሁን 3 ቤተ ክርስቲያንን አይተናል። ግን ካያችሁ ለሶስቱም አብያተ ክርስቲያናት ጌታ ኢየሱስ ክርስቶስ የሚናገረው ነገር አለ። እኛ ስለ ሶስቱም ስንመለከት እየዘለለን የመጣ ነው ወይንም ደግሞ ሳናይ የመጣ ነው አንድ ቃል አለ። ይሄውም መንፈስ ለአብያተ ክርስቲያናት የሚል ቃል ትዝ አላችሁ? መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ምን ይበል? ይሄንን ቃልና ከዚያ ደግሞ ድል ለሚነሳው የሚል ቃል አለ። ምን ለሚያረጋው? ድል ለሚነሳው እንዲሆንለታል እንዲያረግለታለው ብሎ የሚናገርበት ክፍል አለ። ይሄንን ክፍል አላየነውም በሶስቱም ቤተክርስቲያን ላይ። ለምን ካላችሁኝ 7ቱንም አብያተ ክርስቲያናት ከጨረስን በኋላ 8ኛው ላይ የምናየው ድል ነሾች በሚል ርዕስ እነዚያን ነጥቦች እናነሳቸዋለን። ድል ለሚነሳ እንዲያደርግለታለሁ ብሎ የተናገረበትን እነዚያን ሐሳቦች እንመለከታቸዋለን። ዛሬ የትሪያጥሪዮንን ቸርች ነው እንመለከተው። ትሪያጥሪዮን ቸርችን በተመለከተ ጌታ ኢየሱስ ምንድን ያለው ብለን ስንል የመጀመሪያ ንግግሩንና ሰላምታውን ሲጀምር እንደዚህ ይላል። እንደተለመደው 2 ነገሮችን ወይም ደግሞ 2 ዘላለማዊ ባህሪዎቹ ጠቅሶ ነው የሚጀምረው። እነዚህ 2 ዘላለማዊ ባህሪዎች ምንድነው ካለን ሲጀምር እንደዚህ ይላል፣ እንደ እሳት ነበልባል የሆኑ ዓይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት እንደዚህ ይላል። ተዛላችሁ እነዚህ ነገሮች ስንመለከት ምን ነገሮችን እንዳየን እንደ እሳት ነበልባል የሆኑ ዓይኖች ያሉት ብሎ ሲናገር የሚያቃጥል አይደለም ማለት ፈልጎ አይደለም አልኳቸው። ግልጽ ነው። የሚያቃጥል አይደለም ማለት ፈልጎ ሳይሆን እንደ እሳት ነበልባል የሆኑ ዓይኖች ማለት አጥልቆ የሚያይ ማለት ነው። ማለትም እኔ እናንተ እንደማያችሁ አይደለም እሱ እኛን የሚያይ አንደኛ። ሁለተኛ በእቶነ እሳት የነጠረ የጋለ ናስ የሚመስሉ እግሮች ያሉት ብሎ ደግሞ ተናገረ። እና እነዚህ በእቶን የነጠረ የጋለ ናስ የሚመስል እግር የሚያሳየው ነገር ምንድነው አለን? 1:19 ላይ የነዚህን አካላቶቹን ትርጉም ስንመለከት ናስ ይሄ በእቶነ እሳት የነጠረ የጋለ ናስ የሚለው ቃል የሚያሳየን ጀጅመንትን ነው፣ ፍርድን ነው አለ። ስለዚህ ጌታ ኢየሱስ ክርስቶስ ለትሪያጥሪዮን ቤተክርስቲያን መልእክቱን ሲጀምር የጀመረው በሁለት ነገር ራሱን በማስተዋወቅ ነው። ይሄው ምንድነው? አጥልቆ የሚያየውና
ጀጅ የሚያደርግ ወይንም የሚፈርደው ኢየሱስ እንደዚህ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ትሪያጥሪዮን ቸርች ሁለቱን ነገር እንድታውቅ ተፈልጓል። በመጀመሪያ ላይ ሁለቱን ነገር እንድታውቅ ተፈልጓል። ለምንድነው ጌታ ኢየሱስ ክርስቶስ ለትሪያጥሪዮን ቸርች ሲናገር ከሌሎቹ ማለትም ከጴርጋሞን፣ ከኤፌሶን፣ ከነሰምርኔስ በተለየ መልኩ አጥልቆ እንደሚያይ በመናገር መጀመሪያ ያስፈልገው? ጀጅ እንደሚያደርግ በመናገር መጀመሪያ ያስፈልገው ለምንድን ነው? ይህንን ነገር መጠየቅ አለባችሁ። እሺ ወገኖቼ፣ ለምን እንደሆነ አሁን ለትሪያጥሪዮን እንደዛ ብሎ ሲጀምር ለጴርጋሞን ባለፈው ሳምንት ላይ የናደሞ ቸርች ምን ብሎ ነው የጀመረው? በሁለት በኩል የተሳለ ስለታም ሰይፍ ያለው እንደዚህ ይላል። አጀማመሩ ዝም ብሎ እንደው በቃ የሆነ ድምቀት ለመፍጠር ሳይሆን ከዚህ በኋላ ሊናገር ካለው ነገር ቀጥተኛ የሆነ ግንኙነት ስላለው ነው። ኦኬ፣ እሱን ወደ መሃል ስንገባ የምናየው ነገር ይሆናል። ስለዚህ እንደዚህ ይላል፣ እንደ እሳት ነበልባል የሆኑ አይኖችና በእሳት ቀልጦ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንደዚህ ይላል። የእግዚአብሔር ልጅ Son of God፣ የእግዚአብሔር ልጅ የምትለዋ ላይ አስምሩበት። እዚህም ጋር ዓላማ አለው። ጌታ ኢየሱስ የእግዚአብሔር ልጅ ብሎ ሲናገር ለትሪያጥሪዮን ቤተክርስቲያን ለምን ካላችሁ እንግዲህ እነዚህ ሰባቱም አብያተ ክርስቲያናት በእያንዳንዱ በሚኖሩበት ከተማ ትልልቅ የሆኑ ጣዖታት አሉ። እነዚህ ደግሞ ጣዖታት ማለት የሚመለኩ ናቸው። ከዚህም ባለፈ ነገስታቶቻቸውም ደግሞ ይመለካሉ። ይህ ብቻ አይደለም፣ በጣም የሚፈሩ የአማልክትን ልጅ ናቸው ተብሎ የሚመለኩ ሌሎች አማልክት አሉ እና ትክክለኛው ግን የእግዚአብሔር ልጅ መልአክ፣ እውነተኛው ብቸኛው ኃያሉ አምላክ የእግዚአብሔር ልጅ የሆነው ኢየሱስ እሱ ብቻ እንደሆነ ግልጽ ሊያደርግላቸው ስለፈለገ ነው የእግዚአብሔር ልጅ ብሎ ደግሞ እዚህ ጋር ይሄንን ሐሳብ ያስገባው እና እንደዚህ ይላል ቁጥር 19 ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህንና ትዕግስትን አውቃለሁ ብሎ ወደ 5 ነገሮችን ይዘረዝርለታል። ሰምታችሁኛል? ወደ 5 ነገሮችን ይዘረዝርለት። እነዚህ 5ቱ ነገሮች ማለት ትሪያጥሪዮን ቸርች ያላት መልካም እሴቶች ናቸው። ቀላል ነገሮች አይደሉም። በደም ካያችሁኝ እኛ ስራህን ይለዋል። ስራህን ብሎ ሲናገር የትኛውን ነው? መልካም ስራህን እንደ ቸርች፣ እንደ አገልጋይ አይደለ? እንደ አጥቢያ የምታከናውነው መልካም ስራ እያለን ያለ ምናልባት ስብከት አገልግሎት ሊሆን ይችላል፣ የጸሎት አገልግሎት ሊሆን ይችላል፣ የኳየር አገልግሎት ሊሆን ይችላል አይደለ? ከዛ ደግሞ ሁለተኛ ምን ይለዋል? ፍቅርን ብሎ ሲናገር ምን ማለት ነው? አንደኛ ለጌታ ያለን ፍቅር፣ ሁለተኛ ለቅዱሳን ያለን ፍቅር እያለን ያለ እና እንደውም ትሪያጥሪዮን ጋር ስንመጣ ኤፌሶንን ቤተክርስቲያንን የወቀሰበትን ነገር የትሪያጥሪዮንን ቤተክርስቲያን ምን ይላታል? አንተ ግን በዚህ ነገር ጥሩ ደረጃ ላይ ነው ያለው ይለዋል። ካስተዋላችሁ ስለ ኤፌሶን ቤተክርስቲያን ስንመለከት ወደ 8 መልካም ነገሮችን ዘርዝሮ ግን አንድ ነገር ብቻ ይጎልሃል አለው። ይሄው ምንድነው? ፍቅር። ከዛ ስለሚጎል ግን ስለ አንዷ ነገር አለው መቅረዝህን ወስድብሃለሁ አለው አይደለ? እና ማስጠንቀቂያ ሰጠው ለኤፌሶን። ወደ ትሪያጥሪዮን ግን ስንመጣ የሚገርም የሆነ ፍቅር አለ ይለዋል። that means ቤተክርስቲያኑ መካከል እንደው አልገጠማችሁም? እናንተ ምናልባት በህይወታችሁ አንዴ ወይንም ሁለቴ እንዲህ አይነት ህብረት ወይንም ደግሞ እንዲህ አይነት ማህበር ውስጥ ጆይን አድርጋችሁ አታውቁ? በጣም የሚዋደዱ ወንድሞችና እህቶች ያሉበት ጉባኤ ህብረት። በተለይ እንዲህ አይነት ነገር በዩኒቨርሲቲ ፌሎሺፕ፣ በጸሎት ወይንም በኳየር ምን ውስጥ ካለፋችሁ የምታዩት ነገር ነው እና የትሪያጥሪዮን ቸርች የፍቅር ችግር የለባትም፣ የሥራም ችግር የለባትም። ትሰራለች። እርስ በርሳቸው ደግሞ ምን ያደርጋሉ? ይዋደዳሉ። ከዛ ደግሞ ሶስተኛ እምነትህን ይለዋል። እምነት ደግሞ እያንዳንዱ ቤተክርስቲያን ብቻ ሳይሆን እያንዳንዱ አማኝ ሊኖር የሚገባ መንፈሳዊ እሴት ነው። እምነትም ደግሞ አለ ይለዋል። እምነትና ፍቅር ሁለት ትልልቅ የቤተክርስቲያን ፒላሮች ናቸው። ግልጽ ነው። እምነትና ፍቅር አይደለ? እንደውም ጳውሎስ ለኤፌሶን ቤተክርስቲያን ጳውሎስ በኤፌሶን ምዕራፍ 1:15 ላይ ሲጽፍላቸው ምንድነው ያለው? በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ደግሞ ስላላችሁ ፍቅር ከሰማውበት ጊዜ አንስቶ ስለናንተ ምስጋና ማቅረቤን አላቋረጥኩም ይላል እና ቤተክርስቲያን ሊኖራት የሚገባ ሁለቱ ጠንካራ ሴቶች ምንና ምን ናቸው? እምነትና ፍቅር። በሁለቱ የትሪያጥሪዮን ቤተክርስቲያን ራይት አግኝታለች፣ ተሳክቶላታል። ስራዋ በጣም አሪፍ ነው። ፍቅር አላት፣ እምነት አለ። ከዚያ ደግሞ አገልግሎትንና ደግሞ ይላል። አገልግሎትን ማለት ያው ከስራ ጋር የተገናኘ ነገር ነው። አገልግሎትንና ትዕግስትህን ይላል። ታይዘው ትዕግስት በጣም
በጣም በጣም በጣም ለቤተ ክርስቲያን በተለይም ደግሞ ለሚያገለግሉ ለምናገለግል ሰዎች በጣም ትልቅ መንፈሳዊ እሴትም ነው ግብአትም ነው። ለምን ካላችሁ በጣም ቁጥራቸው ብዙ የሆኑ አገልጋዮች ዛሬ ከአገልግሎት መስመር የወጡት እንደው የተለየ አጋንንት መጥቷቸው አይደለም፣ እንደው የተለየ አጋንንት አታክ አድርጓቸውም አይደለም፣ ትዕግስት ማጣት ነው። ማናችንም እንደ አገልጋይ ማለት ነው። እኔም እዚህ ጋር ቆሜ ከማገለግላችሁ ከእኔ ጀምሮ እያንዳንዳችን በክርስትናም ሕይወት ሆነ በአገልግሎት ሕይወት በከፍተኛ ሁኔታ ትዕግስትን ማጣት ነገር ፌስ እናደርጋለን። በአገልግሎት አንዳንድ ቀን የምንጠብቀው ውጤት የምንጠብቀው ነገር በምንፈልገው ሰዓትና በምንፈልገው ቀን ላይ ሳይመጣ ሲቀር ትዕግስታችን አልቆ የያዝነው መልካም ነገር ጥለን ወደ የጉዳዮቻችን የምንሄድበት ጊዜ አለ። ግን ይገርባችኋል የትሪያጥሪዮን ቸርነት በትዕግስት ወንደርፉል ተብላለች። በኢየሱስ ስም እናንተም እንደዛ ተባሉ። አሜን በሉ። ትዕግስትን አውቃለሁ ይላል። ትዕግስት ማለት ሎንግ ሰፍሪንግ፣ ሎንግ እንግሊዘኛው በደንብ ይገልጧል። ሎንግ ሰፍሪንግ ማለት በመከራ በስቃይ ጸንቶ መቆየት ማለት ነው። ሎንግ ሰፍሪንግ ትዕግስትን አውቃለሁ ይላል። እነዚህን አራቱን ነገሮች ካለ በኋላ 1 2 3 4 እና 5 ነገሮችን ከዘረዘረ በኋላ ቀጥሎ ደግሞ እነዚህን 5ቱን ነገሮች አንድ በጣም በሚል ደግሞ አረፍተ ነገር ይጠቀልለዋል። ምን ብሎ መሰላችሁ? ከመጀመሪያው ስራ ይልቅ የአሁኑ እንደሚበልጥ። ደስ አይልም? ጨምረሃል እኮ ነው የሚለው። ባይዘዌ አጠገባችሁ ባለ አብራችሁ የሚያገለግል ወይም ደግሞ በእናንተ በወዳጆቻችሁ በኩል ከወዲህ በኋላ ግን ሳይ የሆነ ነገር ጨምረሻል፣ ጨምረሃል መባል ደስ አይልም? ተብዬ አውቃለሁ፣ እኔም ብዬ አውቃለሁ። ጨምረሃል መባልን የመሰለ እንደው ደስ የሚል ነገር ነው። ያው አንዳንድ ቀን መቼም ሰዎች ለሞራላችን ብለው እንደዛ የሚሉበት ጊዜ አለ። ለሞራሌ ተብሎ እንደዛ የተባለበት ጊዜ እንዳለ አውቃለሁ። እኔም አልዋሻችሁም፣ ለሰው ሞራል ብዬ የሆነ ነገር ጨምራል እላለሁ። ግን ያው ውሸት ነው። ሰው በትክክል ሳይጨምር ጨምራል አትበሉ። እሺ፣ ይሄ ግብዝነት ነው። ምክንያቱም ልክ እናንተ በእናንተም ዙሪያ ሰው እንደዛ ፕሪቴንድ እያደረገ የሚፎግራችሁን ሰው ነው የምታበዙት። ሰው ከጨመረ ግን ጄኒውሊ ከጨመረ ጸሎት ይወጡ ከጨመረ ጨምረሃል በሉ። ይህ ብቻ የለም፣ በቃ የሆነ ኮሚትመንቱ መሰጠቱ ከጨመረ እሱ ብቻ ተውት። እንደው ካማረበት ዛሬ እንደው እኛ ሀገር ብዙ አልተለመደም እንደ ነገር አምሮበት ከመጣ አምሮብሃል፣ ወይኔ በቃ ዛሬ አምሮብሃል ማለትን መልመድ አለበት። ሰው ዲቨሎፕ እያደረገ መልካም ነገር ሆኖብሃል ብሎ መናገር መንፈሳዊነት ነው። ደግሞ ኢንክሬጅ ሆነሃል ብለን የምንናገረውን ሰው ኢንክሬጅ ነው የሚያደርገው። ለምን የሚቀጥለው ቀን ላይ እኛም ደግሞ ልክ እንደዛ ኢንክሬጅ እንሆናለን። መቼም ህይወት መዝራትና ማጨድ አይደለ እንዴ? አይደለ? እኛ ያደረግነው ነገር ያለ ሰዎች የሚቀጥለው ቀን ላይ እኛ ላይ የሚያደርጉት እንደዛ ኮን ሆነታው። ክብር ለእግዚአብሔር ይሆን። ከምንም በላይ ደግሞ ይገርማቸዋል አጠገባችሁ ባለ ሰው ሳይሆን በራሱ በትክክለኛው የጥራትና የደረጃ መዳቢው ስልጣን ሰማያዊ ባለስልጣን በሆነው በኢየሱስ ጨምረሃል መባል ደስ አይልም? እንደዛ ነው እንግዲህ ትሪያጥሪዮንን ቸርች አላት። ከትላንትናው ይልቅ ይለዋል። ዋው! እየነገርኳችሁ እንኳን እኔ እንኳን እንዴት እንደሚባርከኝ እየነገርኳችሁ ከትላንትናው ነገር ይልቅ ትላንትና ከነበረ ፍቅር፣ ትላንትና ከነበረ አገልግሎት፣ ትላንትና ከነበረ እምነት፣ ትላንትና ከነበረ ትዕግስት፣ አሁን ግን ምን ብለሃል? ጨምረሃል። መጨመር ይሆነልን እና ጨምረሃል ይለዋል። ጨምረሃል ካለ በኋላ እንግዲህ ያው ልገባ ነው ወደ ምን አትሉኝም? ወደሚለው ነገር እንግዲህ እኔም ባልገባ ደስ ይለኝ ነበር። ከኔም በላይ እንግዲህ ይሄንን ነገር ባይናገር ጌታም ደስ ይለው ነበር። ግን ምንድነው እነዚህን ሁሉ መልካም ነገሮችን የያዘችው የትሪያጥሪዮን ቤተክርስቲያን ነገርን ሁሉ አጥልቆ በሚያየው በክርስቶስ ኢየሱስ ዓይን ፊት ስትቆም አንድ ግድፈት ግን ተገኝቶባታል። ያም ግድፈት ነው እንደዚህ ይላል፣ ይሁን እንጂ የምነቅፍብህ ነገር አለኝ። ይሄው ምንድነው? ነቢይ ነኝ የምትለዋን ኤልዛቤልን ችላ ብለሃታል። ዛሬ የምንማረውን ትምህርት ርዕሱን መያዝ ብትፈልጉ ሰዎች እንዲህ ብላችሁ ጻፉት፣ ኤልዛቤልን ችላ ብለሃታል። ኢየሱስ ትሪያጥሪዮንን ሲመለከታት ያየባት የመጀመሪያው ግድፈት ምንድነው?
ኤልዛቤልን ችላ ብለሃታል ይለዋል። ዛሬ የምንመለከተው ነገር ይህንን ነው። ችላ ብለሃታል። ያኔ ብቻ ሳይሆን በዚህም ዘመን በጣም በከፍተኛ ሁኔታ በብዙ ትልልቅ በሚባሉ ሰዎችም በሚያገለግሉ ሰዎችም በምእመናኑም መካከል ወይንም በምእመናኑ ዘንድ ችላ የተባለን መንፈስ ነው ብነግራችሁ። ይህንን ሳምንት መንፈስ ቅዱስ አይኖችን ከፍቶ በየማለዳው ላይ በጣም ብዙ ነገሮችን እያሳየኝ እያመለከተኝ ነበርና ዛሬ በዚህ አቅጣጫ ጠንካራ ነገር ለመናገር ፈልጋለሁ። ምክንያቱም እኔና እናንተ ባለንበት በዚህ ዘመን እንደዚህ መንፈስ እንደ ኤልዛቤል መንፈስ ችላ የተባለ መንፈስ የለም። ዛሬ ሁለመናችሁ ጆሮ ሆኖ እንዲሰማኝ ፈልጋለሁ። ችላ ብለሃታል። እቺን ኤልዛቤልን ሲገልጣት ምን ይላል? ኤልዛቤልን ሲገልጣት እንደዚህ ይላል። ተመልከቱ። አንደኛ ነብይ ነኝ የምትለውን ይላል። አንብባችሁታል? ቅድም ሳነብላችሁ ሰምታችሁኛል። ነብይ ነኝ የምትለዋን ምን ማለት ነው? ሴትየዋ እዛ ትሪያጥሪዎች ውስጥ የሆነች ሴት አለች። ያቺ ሴት ስሟ በትክክል ኤልዛቤል ይሁን አይሁን አናውቅም። በአመዛኙ ቴዎሎጂያኖች ምን ይላሉ? እዚያ ቸርች ውስጥ ያለችው ያቺ ሴት ስሟ ኤልዛቤል አይሆንም። ግን ምንድነው ጌታ ኢየሱስ በባህሪ መገለጫዋ ነው የሚጠራት። ግልጽ ነው። በባህሪ መገለጫዋ ለምን ካላችሁኝ አንዳንድ ቀን ብሉይ ኪዳን ዘመን ላይ የነበሩ ትልልቅ የእግዚአብሔር ሰዎች አሉ። እነዚያ ሰዎች ላይ ሰራ የነበረው መንፈስ አዲስ ኪዳን ላይ ባሉት አንዳንድ ሰዎች ላይ ሲሰራ አዲስ ኪዳን ላይ ያሉትን እነዚያን ሰዎች ብሉይ ኪዳን ዘመን ላይ በነበሩ ሰዎች ስም መጥራት የተለመደ ነው። ለምሳሌ አሁን ጌታ ኢየሱስ ሲናገር እግዚአብሔር በሚልክያስ መጽሐፍ ላይ ሲናገር ምን ይላል? መጥቼ ምድርን በርግማን እንዳልመታ እርሱ አስቀድም ማንን እልካለሁ አለ? ኤልያስን እልክላቸዋለሁ አለ። ኤልያስን እልክላቸዋለሁ፣ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ያደርጋል። ያ ኤልያስ ማን ነው? ንገሩኝ እስቲ። ማን ነው በአዲስ ኪዳን ያ ኤልያስ? ዮሐንስ እኮ ነው አይደለ? ራሱ ጌታ አልመሰከረለትም እንዴ? ያስማ እኮ መጥቶ ነበር እናንተ ገደላችሁት እንጂ እኮ አለ አይደለ? ስለዚህ ዮሐንስ ስሙ ዮሐንስ ነው ኤልያስ ነው? ስሙ ዮሐንስ ነው፣ ግን የሚገለጥበት መንፈስ ኤልያስ ስለሆነ በዚያ ስም ይጠራዋል። አሁን እቺ ሴት ማለት ስሟ ምናልባት ሌላ ሊሆን ይችላል፣ ግን በጣም የሚሰራባትና የሚገለጥባት መንፈስ ይህ ስለሆነ ጌታ ምን ብሎ ጠራት? ኤልዛቤል አላት። ኤልዛቤልና አንደኛ ምንድነው ነብይ ነኝ የምትለዋን ብሎ ሲናገር የቺ ሴት ጤናማ ነብይ እንዳልሆነች ማየት እንችላለን። ምክንያቱም ነብይ ኤልዛቤልን አይደለም ያለው። ነብይ ብትሆን ኖሮ ነብዩዋ ኤልዛቤልን ነበር ብሎ የሚገልጥልን መጽሐፍ ቅዱስ። ግን ነብይ ነኝ የምትለዋን that means ራሷን በነብይነት ክሌም የምታረጋ ፕሮፌት ትላለች። ነብይ ነኝ ትላለች፣ ችግር የለባትም። ካስፈለገም ደግሞ የምታገለግልበት ቦታ ላይ በሚዲያ ደግሞ እኛ ዘመን ላይ ቢሆን ኖሮ በሚዲያ የምታገለግል ከሆነ ከታች ነብይት ብላ ለማስቀመጥ ምንም ችግር የለም። ምንም አይከብዳትም። ባይ ዘ ዌይ ነብይ መሆኗ ደግሞ ራሷን ነብይ ብላ ክሌም ማድረጓ ብቻ ደግሞ ሳይሆን እዚያ ቦታ ላይ ወይንም በትሪያጥሪዮን ቤተክርስቲያን ላይ እንደ ነብይት ነው አክሴፕት ያደረጓት የተቀበሏት። ምናልባት ደግሞ የዛ ቦታ የዛ ቤተክርስቲያን መሪዎች ያለባት መንፈስ ምን እንደሆነ በትክክል አጣርተው ስላላወቁ በጉባኤ ማዕከልም ሊሆን ይችላል ወይም ደግሞ እንደ በስብሰባ ማዕከልም ሲጠሯት ማን ብለው ነው? ፕሮፌተስ ብለው ነው የሚጠሯት። እሷም ደግሞ ይገርማቸዋል፣ ሼም የለባትም ያ ነው የምትለው። አቤት ኢየሱስ ሲገልጥ ያለ ነብይ ነኝ የምትለው ቀጥሎ እንደዚህ ይላል፣ አገልጋዮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸው። ሁለተኛ ስሙ ታስታቸዋለች። እነማን? በረምኛው ስሙት ወንድሞቼ እና እህቶቼ። ምእመኑን ያለው አይደለም፣ ስፔሲፊካሊ ታርጌት አርጋ የምትሰራው አገልጋዮች ላይ። ዛሬ ይሄንን ምስጢር እግዚአብሔር ይገልጥልናል። አገልጋዮች ላይ ነው እና አገልጋዮች ማረገው አንደኛ እንዲሴስኑ። መሴሰን ምንድነው ካለን ብዙ ጊዜ ሴሰኝነትን እኛ የምናገናኘው ከዝሙት ርኩሰት ጋር ብቻ ነው አይደለ? አዎ መጽሐፍ ቅዱስ በአብዛኛው ሴሰኝነትን የሚገልጠው ከዝሙት ርኩሰት ጋር ነው። ግን ሴሰኝነት ከዝሙት ርኩሰት ጋር ብቻ የተገናኘ ነገር አይደለም።
ሴሰኝነት ማለት አንድን ነገር ከልክ በላይ መፈለግ፣ ያንን ነገር ለማግኘት ማለክለክ ወይንም በእንግሊዘኛው ክሬቭ ማድረግ ሴሰኝነት። አንዳንድ ጊዜ ሰው ሴሰኝነት ለተቃራኒ ጾታ ብቻ አይደለም። ሴሰኝነት ለምግብም አለ። ለምግብ አንዳንድ ሰው አይታችኋል፣ ምግብ ሲያይ እንባው ይመጣል። ከዛ የሚቆጣ እኔ አውቃለሁ፣ የሚቆጣ ሰው ምግብ ሲያይ በሀገር ሰላም እኮ ነው። ሁላችንም አብረን ቅድም ስንበላ ማለት ስንጫወት የነበረን ሰዎች ድንገት ትሪው ይምጣ እንባው ይመጣል፣ ይቆጣል። ያ ምግብ ወይ ተበልቶ እስከሚያልቅ እስከሚነሳ ድረስ በቃ ሊማታ እና ልውጥውጥ ይላል። ከዛ መብላት ሲጀምር አይኑ ሌላ ነው፣ ባህሪው እጁም በቃ የሚያረገውን ነገር አያውቅም። ይሄንን ሰው ጾም ከምትለው እስቲ ዛሬ ጾም ጸሎት ነው ከምትለው ሙት ብትለው ይመርጣል። ሃና ሙት አምርዋ መልስ የለም ከምትለው ይላል። ሴሰኝነት በብዙ ነገር ላይ ሴሰኝነት አንድ የምንፈልገውን ነገር በየትም ፍጪው ዱቄቱን አምጪ በሚል መንፈስ ከሆነ የምንፈልገው ሴሰኝነት ነው። ኤልዛቤል የምታረገው ነገር መሰላችሁ? በደንብ ስሙን። ወይንም ስፒሪቱ የሚያረገው ነገር አንድን ሰው ከእግዚአብሔር ይልቅ ሌላ ነገር በተመለከተ እንዲያለከልክ ያደርጋል። ተረዳችሁ? ለምሳሌ አሁን አንድ ሰው ለሀብትና ለገንዘብ ከልክ በላይ ረሃብ ላይ የሚመጣ ከሆነ ሴሰኝነት ነው። መንፈሱ አንደኛ የሚያደርገው ነገር ይሄን ነው። በእርግጥ በዋናነት እሷ የምታደርገው በዝሙት ወይም ደግሞ በእርኩሰት አቅጣጫ ነው። ስሙኝ፣ እቺ ኤልዛቤል መጀመሪያ ማናት ካለን ብሉይ ኪዳን ዘመን ላይ አንድ ትልቅ ታሪክ ያላት ሴት አለች አይደለም? አንደኛ ነገሥት ምዕራፍ 16 ላይና ሁለተኛ ነገሥት ምዕራፍ 9 ላይ አንድ ትልቅ ሴት አለች፣ የታወቀች ሲዶናዊት ነች። የሲዶን ተወላጅ የአዛብ ምድር ተወላጅ ነች። ባሏ ደግሞ የእስራኤል ንጉሥ የሆነው ማን ነው? አክዓብ ነው። እና አክዓብ አግብቷት እሷ ንግሥት በነበረችበት ጊዜ እስራኤልን በርኩሰት ታምሰው ነበር። ትዝ ካላችሁ እንደው ምንድነው ኤልያስ በነበረበት ጊዜ ላይ 400 የባል ነቢያትን አሳርዶ አልነበረ? እሷ ትክክለኛ የሆኑ ነቢያቶችን ከምድረ ገጽ ጤናማ የሆኑ ነቢያትን አጥፍታ ከእስራኤል ምድር የራሷን የበዓል ነቢያቶች አስቀምጣ ነበር። በቤተ መንግስትም በከተማው የራሷን እሷ በነበረችበት ዘመን ወይንም በህይወት በቤተ መንግስት በተቀመጠችበት ዘመን እርኩሰት የእስራኤላውያን ምን ነበረ መገለጫ? ህዝቡ ላይ የሆነ አፍዝ አደንግቆ ነበር። በምን አወቃላችሁኝ? ትዝላችሁ እንደሆነ ቀርሜሎስ ተራራ ላይ ኤልያስ ጠራቸውና እነዛ 400 የባል ነቢያቶችን የእናንተ አምላክ ከሆነ ጥሩትና እስቲ ምላሽ ሰጥቶ ይሄንን በእሳት ይብላ አላቸው አይደለ? ከዛ ምን አደረጉ ይላል? ሰውነታቸውን እየዋጨሩ ጮሁ ይላል። ድምጽም የለም ምላሽም የለም። ከዛ ኤልያስ ደግሞ ተነሳና ያረጋውን ነገር ሁላችንም አይታችሁ እንደሆነ በዚያ ሰዓት ህዝቡ ምን ጋር ነበር አትሉኝም? ምን ጋር ነው በሉኝ። መሃል ላይ በማንና በማን? በኤልያስና በ400 ነቢያት የበዓል ነቢያት። ለምን ወደ አንደኛው ካዘነበለ እንደው እግዚአብሔር ያስጋ መሆኑን በእሳት መለሰ እንጂ እንደው በዛ ሰዓት በሆነ አጋጣሚ የነሱ አምላክ ሰምቶ ቢሆን ኖሮ ህዝቡ እንደገና ወደ ማን ይሄድ ነበረ? መንፈሱ እንደ ግለሰብ ብቻ ሳይሆን የኤልዛቤል ስፒሪት የኤልዛቤል መንፈስ እንደ ግለሰብ ብቻ ሳይሆን እንደ ሀገር እንደ ቤተክርስቲያንን እንደ ቤተክርስቲያን ትውልድን የሚያደነዝዝ መንፈስ ነው። ለዛ ነው ኤልያስ መጀመሪያ መስዋዕቱን ከማቅረቡ በፊት ምንድነው ያለው? እስከ መቼ በሁለት ሐሳብ ታነክሳላችሁ ማለት። ባኦል አምላክ ከሆነ በቃ እሱን ተከተላችሁ ሂዱ፣ እግዚአብሔር አምላክ ከሆነ ደግሞ እሱን አምልኩ ይላቸዋል። እና ኤልያስን ልክ እሳት ወርዶ መስዋዕቱን ከበላ በኋላ 400 የበዓል ነቢያት አልተገደሉ። ከዛ ኤልዛቤል ምን አለችው? አማልክት እንዲና እንዲያርጉብኝ ዛሬ በዚህ ምሽት ያንተን ራስ ጭንቅላት አንተ ላይ ካደረ ከበዓል ነቢያቶች መካከል እንደ አንዱ ካላስደረኩ አማልክት እንደዛ ያርጉብኝ ይሄንን ይጨምሩብኝ ብላ ተናገ። ከዛ ኤልያስ ሸሸ ይላል እንደምታውቁት ታሪኩ። ከዛ እግዚአብሔር ተገናኘው። ምን ታረጋለህ? ታሪኩን አስታወሳችሁ አይደለ? እኔ የፈለኩት ምንድነው ልክ ከሆነ ጊዜ በኋላ ያኛው ኤልያስ በሆነ ሰው በኩል በንጉሱ በአንድ ባለሟል በኩል ሲገናኘው ምንድነው ያለው? አክዓብን አሁን ተገለጥ አክዓብን ሄደ ኤልያስ እዚህ ጋር አለል ሲለው የሆነ ቦታ ላይ ትዝ ካላችሁ ምንድነው ያለው? ያ ሰው እንዴ አታስ እንጂ ተው እንጂ አትቀልድ፣
ምክንያቱም እኔ አንተን አውቃለሁ። እዚህ ጋር ነህ ሲባል አምላክህ አንስቶ የት እንደሚያስቀምጠኝ አናውቅም። ምክንያቱም የ3 ዓመት ውስጥ አንተ ያልተፈለክበት ቦታ የለም። አለ የተባለ የደህንነት አካላት ሁሉ ተሰማርተው ነው። የትም ልትገኝ አልቻልክም። ምክንያቱም በቀ መለኮት ነው። ታዲያ አሁንም አካብን በዚህ ሁሉ ፍለጋ፣ በዚህ ሁሉ ድካም፣ በዚህ ሁሉ መከራ ውስጥ እዚህ ጋር አለ ብየው ከመጣም በኋላ አንተ ሰልብ ብትል ቀጥታ ነው ያንተን እልህ እኔ ነው የሚወጣው። እኔ ባሪያህ እኮ አለ ኤልዛቤል ምድሪቱን ባስጨነቀችበት ጊዜ ይላል። ትዝ አላችሁ ይቃል 700 ሽጌ ምን አረግ ነበር ይላል። ጤናማ የሆኑ ነቢያቶች፣ ጤናማ የሆኑ መልእክተኞች በምድሪቱ ላይ አቅም እንዳይኖራቸው የሚያደርግ መንፈስ ነው የኤልዛቤል መንፈስ። ይህን ነገር እየነገራቸው ያለው መንፈስ ቅዱስ ነው። እውነትን የሚንገሩ ሰዎች ሁል ጊዜ በሚናገሩት እውነት እንዲሳቀቁ፣ በተለይ ቅድስና ላይ ትኩረት አድርገው የሚሰብኩ ሰባኪዎች ይሳቀቁ። ይህ መንፈስ ሁል ጊዜ 24 ሰዓት ሙሉ ስራ ይሰራል እና ብሉይ ኪዳን ዘመን ላይ እቺ ኤልዛቤል ብታደርገው ነገር ነው። ጤናማ የሆኑ ነቢያትን በሰይፍ ታስገድላለች። ግን ስሙኝማ ብሉይ ኪዳን ዘመን ላይ ጤናማ የሆኑ ነቢያትን በሰይፍ ስታስገድል የነበረው ኤልዛቤል እግዚአብሔር ያው ጊዜው ደረሰና ኢዩ የሚባል ሰው ተነስቶ ጣላት አይደለ? ጣላት፣ ሞተች። ከሞተላ ግን ኤልዛቤል ላይ የነበረው መንፈስ ይሰራበት የነበረው አካል ነው እንጂ የሞተው መንፈሱ አልሞተው። ምን አረገ ካላችሁ መንፈስ ዘመናትን ተሻግሮ መጣና የት ከች አለላችሁ? ትሪያጥሪዮን ቤተክርስቲያን ላይ። ይገርማችኋል። በአንደኛስ ምዕራፍ 16 ላይ ለሱ የሚመቸውን አካል እንዳገኘ ሁሉ ራእይ ምዕራፍ 2 ላይ ትሪያጥሪዮን ቤተክርስቲያን መጥቶ ለሱ የሚመቸውን አገኘ መንፈሱ። ከዛሳ ያኔ ንጉስን ነበር ይዞ የነበረው። አሁን ደግሞ በአዲስ ትሪያጥሪዮን ቤተክርስቲያን ላይ ፑልፒቱን ያዘ። እየሰማችሁኝ ነው? መንፈሱ የትኛውን ቦታ መያዝ እንዳለበት፣ ከማን ጋር አታችድ መሆን እንዳለበት ያውቃል። ከማን ጋር መነካካት እንዳለበት ያውቃል። ዛሬ ሚስጥር እገልጽላችኋለሁ። እግዚአብሔር ከምድራችን ላይ ይሄንን መንፈስ ይርገመው። ስንት አገልጋዮችን ጥምልምል ሽባ አድርጓል መሰላችሁ? ስንት አገልጋዮችን፣ ስንት ለሀገር፣ ለአህጉር፣ ለምስራቅ አፍሪካ ይበቃሉ ተብሎ የሚጠበቁ አገልጋዮችን ሽባ አድርጎ ወንኒስ አርጎ በጓዳ አስቀምጧቸዋል። ዝም ብሎ በጀመሩት የኃጢአት ርኩሰት ብቻ እንዲቀጥሉ ወኔያቸውን ሰልቦ ተራ ሰው አድርጓቸዋል። መንፈሱ ቀላል አይመስላል። እንደዛ ብዬ ስናገር ግን ምንድነው ስለሆነ መንፈስ ኃይለኝነት እየሰበኳቸው አይደለም ያለሁት። አሁን ጥንቃቄ እንድታረጉ ነው። ምክንያቱም መልእክቴ ችላ ብለሃታል የሚል ነው። ከረጅም ዘመን በኋላ መንፈሱ ሲመጣ በትሪያጥሪዮን ቤተክርስቲያን ላይ የመጣው ሰይፍ ይዞ አይደለም። ጻፉት። ሰይፍ ይዞ ሳይሆን ትምህርት ይዞ። ከረጅም ዘመን በኋላ መንፈሱ ሲመጣ ሰይፍ ይዞ ሳይሆን ትምህርት ይዞ ነው። ይገርምሃል። መጽሐፍ ቅዱስ ዘርግቶ አንደኛ ዜና ምዕራፍ 2 ቁጥር 3 ላይ መጽሐፍ ቅዱስ ሲናገር እንዲህ ይላል እያለ ነው መንፈሱ የመጣል። እያብራራ ነው የመጣው። ኤክስፕሌን እያደረገ ነው መንፈሱ የመጣው። አሁን ስለኛም ዘመን እየነገርኳችሁ ነው ያለሁት። እንደ ብሉይ ኪዳን ዘመን ሰይፍ ይዞ አይደለም። እኔ ንጉስ ሚስት ነኝ እንደፈለኩኝ ፈልጣለሁ ቆርጣለሁ እያለ እያስፈራራ አይደለም መንፈሱ የመጣው። ትምህርት ይዞ ነው። ትምህርት ይዞ ነው። ይሄ ትምህርት ምንድነው የሚያደርገው ካላችሁ ልክ እንደ ጴርጋሞን ቤት። እስቲ ባለፈው ሳምንት የነበራችሁ ሰዎች ሰላሙን ቸርች ስንመለከት እሺ ተዘጋላችሁ። ጴርጋሞን ቤተክርስቲያን ምንድነው ያለው? ማዕከል የበለዓምን ትምህርት የሚከተሉና የኒቆላውያንን ትምህርት የሚሉ ሰዎች አሉ አይደል ያለው። ይሄ የበለዓምና የኒቆላውያን ትምህርት ምንድነው የሚያደርገው አለ? ሰውን ሴሰኛ ያደርጋል፣ ሰውን ጢያት ያነሳሳል አለ። ሰምታችሁና the same thing እቺም ኤልዛቤል መድረኩን ፑልፒቱን የያዘችው ኤልዛቤል ትሪያጥሪዮን ቤተክርስቲያን ትምህርቷን የሰማ ሰው ምንድነው ለምንድነው የሚነሳሳው ካላችሁ ለአመጽ ነው። ግን እዚህ ጋር ስሙኝ እባካችሁ ስሙኝ። ብዙ ጊዜ በዚህ ዘመን የምንሸወደው ነገር ምንድነው? እንዲህ ተብሎ ሲነገር የሚመስለን ነገር ምንድነው? እኛ የሆነ ሴት ቆምና እዚህ ጋር ወይም ደግሞ የሆነ መንፈሱ የሚሰራበት የሆነ ወንድ ቆምና እዚህ ጋር ኃጢአት ስሩ፣ እግዚአብሔርን በድሉ እያለ በድፍረት እንደዚህ የሚናገር የሚያስተምር ሰው ያለ ይመስላል። አዋቃችሁ እንደዛ ታስቡ። እንደዛ ብሎ የሚያስተምር አጋንንት ሰይጣን እኮ ጅል አይደለም። ይሄንን ያህል ወደ በኋላ መጣበታለሁ።
የሰይጣንን ጥልቅ ምስጢር ነው የተባለውን ላልተቀበለ የሚል ቃል አለ። ምን ማለት ነው? ስፒሪቱ የሚሰራው በጥልቅ ምስጢር ነው። ምን እያልኩ ነው ያለሁት? እንደዚህ በቶ ኃጢአት ስሩ፣ ጠጡ፣ ፈታ በሉ፣ ዘና በሉ፣ አመንዝሩ ምን አይደለም የሚለው። ግን ይገርምሃል ሲነሳ ራሱ ዮሐንስ ወንጌል ምዕራፍ 1 ብሎ ነው አይደለ? ቆሮንቶስ ምዕራፍ 4 ላይ ምናምን ብሎ ነው የሚጀምርልህ። ከዛስ እየሰማ አንተ ራሱ አታውቀውም እንዴት የቱ ጋር አይነት መንገድ እንደሳትክ። ድንገት ሰምተህ ከወጣ በኋላ ስትወጣ ነው፣ እቤት ከገባ በኋላ ነው። ትላንትና በልብ ላይ የነበረው ለቅድስና የነበረ ቫልዩ ወይም ደግሞ ዋጋ ወርዶ ቀንሶ የምታገኘው ሌላ ጊዜ ወይም ደግሞ ድሮ አይደለም ስታደርገው ቀርቶ ስታስበው እንኳን ይዘገንን የነበረው ኃጢአት ከሆነ ጊዜ በኋላ ኖርማል እየሆነ ይመጣል። ለምን ካልከኝ በርቱ ነው። ዛሬ በዚህ ማክታጫ በጣም ለወቅስ የምፈልገው ነገር አለ። የእግዚአብሔር ምሕረት አዎ ሁላችን አንስቶናል፣ ሁላችን ረድቶናል፣ ሁላችን አግዞናል። የእግዚአብሔር ምሕረት እኔና እናንተ ያለንበት ዘመን የጸጋ ዘመን ነው። ግን እንደዚያ ነው ግን ተብሎ በጣም አሳዝን ሁኔታ የቅድስና እውነት እየተረገጠ ያለበት ጊዜ ላይ መተናል። እንዴት ካላችሁ አንዳንድ ሰባኪዎች እንደዚህ ይላሉ። አሁን ብራዘር ያለው አዲስ ኪዳን ላይ ነው። ኃጢአት ሰራ ይመረጣል፣ ጥሩ ነው። ግን እንደው ብትሰራው እንኳን ይላል ብዙ አትጨነቅ፣ በቃ ገባ ብለና ንስሐ ገባ። ብሮ this is New Testament። እዚህ አንዳንድ ሰባኪዎች እንደሚናገሩት ንስሐ ግባ፣ ደነቅ፣ እናልቅስ፣ እንገርዛ ብለው እንደሚያካብዱ ላይ ምሰል ብራዘር ያለነው ኦልሬዲ እንደ ኒው ቴስታመንት ነው። እስቲ በሉ አንድ ጊዜ አልሰማችሁ? እንዲህ አይነትን ነገር የሰሙ ሰዎች መጨረሻቸው ምን እንደሆነ አይቻለሁ በአይኔ። እኔና ልክ እንደኔ ያለው አንዳንድ ወገኖቼ ይሄንን አይነት እውነት ስንናገር በአንዳንድ ሰዎች ዘንድ የአዲስ ኪዳን እውነት ያልገባቸው የብሉይ ኪዳን ሰባኪዎች የሚል ስያሜ እንደሚያሰጠን አውቃለሁ። ግን ምንም አይነት ስም ስጠኝ መተህ እስካልመታኝ ድረስ መልቀጥላለሁ። አንላቀቅም ነው ማለት ጌታን አንላቀቅም። ይሄ ትምህርት ዩቲዩብ ላይ ሲወጣ ታዩታላችሁ። አንደኛው ይመጣና እንደዚህ ይላል። እስቲ ወንድማችን የሚለውን ነገር ሰምተን እንመለስ። በደንብ ስማው። እኔ ቢያንስ እዚህ ያለው ማህበር ካዳንኩኝ፣ በዚህ ሚዲያ በኩል የሚከታተለኝን ሰው ካዳንኩኝ ለኔ ትልቅ ትርፍ ነው። እኔ ያልኳችሁ መሰላችሁ እንደ ባለፈው ሳምንት ጽድቅን የሚያቀልብ እግዚአብሔርን መፍራት የሚያቀልብ ምን እንደሆነ አታውቅም። ዝም ብለህ መስማት ከጀመርክበት ጊዜና ሰዓት ጀምሮ እግዚአብሔር የሚለውን ፍቅር ማምለክ መጸለይ የሚለውን ነገር ቀለል የሚያደርግብህ ከሆነ ብራዘር አምልጥ። ለጫማው በኋላ ይታሰብበታል። አምልጥ። በሩ በዛም ክፍት ነው በዚህም ክፍት ነው። አምልጥ ነው ምልህ። ኃጢአትን ሴሰኝነትን የሚያጭር የሚያነሳሳ ሆኖ ትምህርት ሆኖ ነው የመጣው ትሪያጥሪዮን ቸርች ላይ። ይገርማችኋል። ትልቁ ቤተክርስቲያን የትሪያጥሪዮንን ቤተክርስቲያን ያላት ምንድነው? ችላ ብለሃታል ነው። ሰምታችሁኛል? ችላ ብላ። እስቲ አንድ ጊዜ ከኔ ጋር እንዲበሉ እስቲ ችላ አለለም በሉ አንድ ጊዜ። ያው ትምህርት ስለሆነ በደንብ እንድትሉስ ልክ ነው። ችላ ብለሃታል ምን ማለት ነው? ጌታ ኢየሱስ ክርስቶስ ኤልዛቤል የምትባሏ መንፈሱ የሚሰራባት ሴት ከመኖሯ በላይ በጣም ኦፌንድ ያደረገው ኢየሱስን በአገልጋዮቹም በመሪዎቹም ችላ መባሏ። ለምን መሰላችሁ? ይሄ መንፈስ ችላ ማለት ምን አይነት ኮንሲኩዌንስ እንዳለው ሩቅ ሳንሄድ የአካብን ሕይወት እንመልከት። አካብ ችላ አላት ምኑን? ሚስቱን ኤልዛቤልን። የመጨረሻው ባለስልጣን መሪው ተናጋሪው ትእዛዝ ሰጪው አዛዡ እሱ ሆኖ ሳለ ፈራጭ ቆራጯ ግን እሷ ሆነች። እየሰማች ነው? አካብ ችላ አላት። ከዛሳ ከንጉሱ ከአካብ ጀምሮ እስከ ተራው ግለሰብ ከነ ኤልያስና በጣም ጥቂት ከሆኑት ከእግዚአብሔር ወገን ከወገኑት ሰዎች በስተቀር ህዝቡን እንዳለ በነፍስ ወከፍ አደነዘዘቻቸው። አይታችሁ እንደሆነ አካብ ራሱ እኮ በጣም ደንዞ ነበረ። እንዴት ካላችሁ እሷ ጋር ሲመጣ የእሷ መንፈስ ይጫወትበታል። ልክ ደግሞ ወደ ከሷ ደግሞ ሲለይ ኤልያስ መጥቶ የሆነ መልእክት ሲነግረው
እንዲህ እግዚአብሔር ይገላል ያጠፋል ሲለው አምላኬ ሆይ ማረኝ ይላል። ከዛ እግዚአብሔር እንደገና ምሕረት ያደርግለታል። ከዛ ደግሞ እሷ ጋር ሲገባ ምኑ እንደምትነካው አይታወቅም። ግልብጥ ይልና ትዝ አላችሁ አክዓብ። ከዛ እንደውም ትሞታለህ ብሎት እግዚአብሔር የሆነ ሳለ ትዝ ይላችኋል። አንድ የናቡቴን የወይን ተክል ቦታ ፈልጎት አክዓብ ስጠኝ አለው። ናቡቴ አልሰጥም አለው። ሌላ ቦታ እሰጥሃለሁ አለው። በቃ አልሰጥም፣ ይሄ አባቶች አጥንት የተቀበረበት ቦታ ነው፣ አልሰጥም አለው። ከዛሳ ንጉሥ እኮ ነው አኩርፎ ሄዶ ቁጭ አለ። ከዛ መጣችላ ኤልዛቤል ምን ሆነሃል? ናቡቴ እዚህ ጋር የተሻለ ቦታ እሰጥሃለሁ እሱን ስጠኝ ስለው አልሰጥህም አለኝ። ባይሰው እንደዚህ ያደረገው መንፈሱ ነው። ከዛ እሷ እንዲያለች አሁን አንተ ንጉሥ ነህ አለችው። ንጉሥ ነህ አሁን አንተ ንጉሥ ነህ አይደል የምትለው? በላውን ተነሳና በላ ጠጣ። እኔ ናቡቴ እግዚአብሔርን ሰድቧል የሚል 3 የሐሰት ምስክር አዘጋጃለሁ። በድንጋይ በአደባባይ በድንጋይ ተወግሮ ይገደላል አለችው። በቃ እዛው ቁጭ አደረገች። መፍትሄ ሐሳብ እሺ አለ። ከዛ ተነሳ በላ ጠጣ። እንደተባለውም የናቡቴን ወሰዱት። እግዚአብሔርን ሰድቧል ብለው መሰከሩበት። ከዛ ተገደለ። ይሄ ሁሉ ሲታደግ እግዚአብሔር ምን ብሎ ነበር? ልክ እንደተገደለ ውስጥ ደሙ እንደፈሰሰ የናቡቴን ደም ውሾች እንደላሱት የእግዚአብሔር ቃል ወደ ቴስቢያዊው ወደ ኤልያስ መጣ ይላል። ከዛ እንደዚያ የናቡቴን እርሻ ላይ የናቡቴን ደም ውሾች እንደላሱት እዚሁ ሌላ ቦታ አይደለም፣ እዚሁ ያንተን ደም ውሾች ይልሱታል አለ። ከዛ እንደገና አክዓብ ወዮ አለ። ሰውየው ግራ ገብቶታል። ባይዘው ይሄ መንፈስ አታክ ያደረጋቸው አገልጋዮችን በዘመን ልክ እንደዛ ነው የሆኑት። ድንገት ራሳቸውን የሆነ ርኩሰት ውስጥ ያገኙታል። ከዛስ ከወጡ በኋላ ጌታ ሆይ ይላል። በመድረክ በጓዳ ከዛስ እንደገና ያውቁትም በነገሩ ላይ እንደገና ይገው። ለምን ካላችሁ መጀመሪያ ላይ ችላ ባለ ስፒሪቱ ችላ ተብሏል። ልፍጠን የምናቀረው ነገር ስላለ አክዓብ እንዴት ሞተ ካላችሁ እንደተነገረለት ነው ምላችሁ። እንደውም ከንጉሥ ኢዮሳፍጥ ጋር ወደ ጦር ሜዳ ሄደ ይላል። ከዛ ወደ ጦር ሜዳ ሲሄድ ጠላቶቻቸው ንጉሱን ነው እሺ በዋናነት አታክ ማድረግ ያለባችሁ ተብለው ሚሽን ተሰጥቷቸዋል፣ ለጠላት ጦር ማለት ነው። ከዛ በኋላ አክዓብ ምን አረገ? በል እንግዲህ ኢዮሳፍጥ አንተ ጥሩ ሰው አይደለህ፣ አንተ መልካም ሰው አይደለህ፣ አንተ ንጉሥ መስለህ ትገባለህ፣ እኔ ደግሞ ተራ ሰው መስዬ እገባለሁ አለው። እንዲህ ሲለው ኢዮሳፍጥ አላስተዋለም። እሺ ያለ ኢዮሳፍጥ ያው እንዳለ አክዓብ ወደ አክዓብ የሚጠጋ ሁሉ ልክ እንደሱ የነፍዘ የሚያነፍዝ መንፈስ ይመጣበት። ከዛሳ ልክ ሲያይ ለካስ የጠላት ጦር በጠቅላላ እሱን ንጉሱን አታክ ለማድረግ እየመጣ ነው። ወየው አለ፣ በማላቀው ጉድ አለ። ምክንያቱም ኢዮሳፍጥ የእስራኤል የይሁዳ ነው፣ አክዓብ ነው የእስራኤል ንጉሥ። በማያገባኝ አምላኬ ሆይ ብሎ ሲጮህ እግዚአብሔር ደረሰለት ይላል። ከዛ ሲያዩት እሱ አይደለም፣ በቃ ተውት ተባለ። ከዛ ይገርማቸዋል። አንዱ ግን ወታደር ዝም ብሎ ፍላጻውን ሲያስፈነጥር ወይም ደግሞ ዝም ብሎ የሚኒሻንት ምንድን ነው ዝም ብሎ ቀስቱን ሲያስፈነጥር ቀጥታ ሄዳ አክዓብን ቀጥታ ከተደበቀበት ለምን እዚህቹ ቦታ ጋር ነው አንተ ትሞታለህ የተባለው። መጨረሻ ላይ ደሙ ፈሶ ደሙ አልቆ ነው የሞተው። ኤልዛቤልን ችላ ማለት ውጤቱ ፍጻሜው ደይዝ ነው። ይወላችሁ ቶሎ ልበል። ይሄው አይነት ቸልተኝነት በአዲስ ኪዳን መጽሐፋችን ምኑ ጋር እናገኘዋለን ካለን በአንደኛ ቆሮንቶስ ምዕራፍ 5 ላይ ምጽፉ ሰዎች ካላችሁ ቶሎ ጻፉና ቀና በሉ። የምናገረው ነገር ስላለ 10 ደቂቃ ነው ያለኝ። 10 ደቂቃ ስለሆነ ያለኝ ቶሎ ብላችሁ ጽፋችሁ ቀና። አንደኛ ቆሮንቶስ ምዕራፍ 5 ላይ ጳውሎስ እንደዚህ ይላችኋል። እናንተ ይላችኋል የቆሮንቶስ ሰዎችን እኔ የምለው ማዕከላችሁ የዝሙት ርኩሰት እንዳለ ይወራል ይላችኋል። ትዝ አላችሁ ይህ ክፍል? ማዕከላችሁ የዝሙት ርኩሰት እንዳለ ይወራል። ምንድነው የዝሙት ርኩሰት? ይሄ የዝሙት ርኩሰትማ በአሕዛብ ዘንድ እንኳን የማይሰማ ነገር ነው ይላችኋል። ሰምታችሁናል? አሕዛብ ማለት ቆሮንቶስ ከተማ ውስጥ ያሉት ፓጋኖች፣ ጣዖት አምላኪዎች ከማንም ጋር ብቻ ሳይሆን ከምንም ጋር ለማት ችግር የሌለባቸው አሕዛቦች ናቸው። ግን እንደዚህ ያለ አሕዛቦቹ ዘንድ እንኳን ያልተሰማ ነገር እናንተ ዘንድ ተሰምቷል አላቸው። ምንድነው ጉዱ? አትሉኝም? ጉዱማ እናንተ መካከል ይላቸዋል የአባቱ ሚስት ያገባ ሰው አለ። የአባቱ ሚስት ማለት የሥጋ እናቱን አይደለም። እሺ የሥጋ እናቱን ሳይሆን የድሮ አባቶች ዕቁባቶች አሏቸው እና ከዕቁባቶቹ መካከል አንደኛዋ የልጁ እኩያ ነች። ስለዚህ ልጁ አባትየው ቤት ይዟት ሲመጣ አያት፣ ተመቸው፣ ወደዳት። ከዛስ ሽማግሌ ላከ፣ ሰርግ ደገሰ፣ ተጋቡ። ቸርች ይዟት መጣ፣
ፊት ወንበር ተቀመጠ፣ ደስም አለው። ይህንን ማን ይሰማል? ጳውሎስ። ከቀሎዔ ቤተሰብ ባለበት ስፍራ ሆኖ ጳውሎስ መቋቋም አቃተው ነው የምላችሁ። ወዲያውኑ እንደዚህ አለ፣ እኔ መካከላችሁ ባልኖርም በሥጋ በመንፈስ ግን መካከላችሁ ሆኜ እንዲህ ባረገ ሰው ላይ አሁን ፈርጄበታለሁ አለ። ለምን? ስፒሪቱ ችላ አይባል። ሰምታችሁኛል? ችላ አይባልም። ፈርጄበታለሁ። ምንድነው ፍርዱ? ነፍሱ በጌታ ቀን ትድን ዘንድ ሥጋውን ለሰይጣን አሳልፌ እሰጠዋለሁ አለ። አየህ፣ ለመንፈሱ እንዲህ አይነት ምላሽ ነው ሊሰጥ የሚገባው። እንደዛ ብሎ ባይናገር ኖሮ ምን ነበር የሚሆነው አትሉኝም? ይመጣል ነበር ሚስቱን ይዞ። ከዛሳ እሱ ጋር የጀመረ ጉዳይ ጠቅላላ የቆሮንቶስ ቅዱሳን እንዳለ የአባቱ ሚስት እያገባ ይመጣልሃል። ሁሉም ካፕል ይገባላል ወደ ጉባኤ። እዚህ ጋር ጳውሎስ ነገሩን በእንዲህ አይነት የቁጣ ቃል ካረገመው በስተቀር እና ተቆጣ። ጳውሎስ ተቆጣ። ለምን ያስቆጣላ ነገሩ? ወደኔና ወደ እንደኔ ላሉ ወደ አገልጋዮች ግን ወደ መንገድ ስንመጣ ብዙ ጊዜ ራሴንም ጭምር ስመለከተው ምንድነው በዚህ ዘመን የሚያስቆጣን ብዬ ስል እርኩሰት አይደለም። ሰምታችሁኛል? ብዙ ቦታ ላይ ሰዎችን፣ አገልጋዮችን፣ መሪዎችን እርኩሰት፣ የህዝቡ እርኩሰት፣ ኃጢአት፣ አመጽ አይደለም። ምንድነው ካለን ብዙ ሌላ ነገር ነው። ከራሴም ጭምር እኮ ነው በነገራችን ላይ የሚያሳስበኝ፣ የሚያስቆጣኝ፣ የሚያናደኝ ጠዋትና ማታ በቃ ማስበው ይሄንን ህብረት፣ ይሄንን ጉባኤ ሳስብ በቃ ጭንቅላት ላይ የሚመላለሰው ነገር ምንድነው ካላችሁ የሆነ አስትራዊ ጉዳይ። ገብታችኋል? እኔ አንዳንድ ባካቸው ሰዎች አሉ ማለት ከፍተኛ የሆነ የአመጽ ርኩሰት ውስጥ ጉባኤው እንደተጨማለቀ ያወቁ፣ ግን ከሱ ይልቅ የቤተ ክርስቲያን የምንጣፍ ጉዳይ የሚያበሳጫቸው፣ የምንጣፍ ጉዳይ በቃ ጥይት እንዲተኩሱ ያደርጋቸዋል። ምንጣፍ፣ የመብራት ጉዳይ ውጪ ሆይ በጣም ልንረግመው የሚገባ ጫፉን ካየን በፍጹም ልንታገሰው የማይገባ ችላ ልንለው የማይገባ ነገር ነው ካለን ይሄ ኤልዛቤል መንፈስ አታካብደው። ብዙ እንደዚህ ነው ከፍ አርጋትና አካብደዋለሁ። ለምን? ችላ ያሉት ሰዎች ምን እንደሆኑ ስላየሁኝ። እንደ ሳምሶን ደሊላን ወደደ፣ ሄደና ምን አለችው ይላል። የኃይለ ሚስጥር ምን ጋር እንዳለ ንገረኝ ስትለው ምን አለ? እንደው ቢገባው ኖሮ እንደው ሳምሶን መንፈሳዊ መሆን ቢያቀሰው ባለ አእምሮ እንኳን መሆን አይችልም ብዬ እላለሁ አንዳንድ ቀን። እንዴት አንድ ደሊላ የምትባል አንድ ፕሮስቲቲዩት የኃይለ ምንጭ ምኑ ጋር ነው? እንዴት ነው አንተ ተራ ሰው የምትሆነው ብላ ስትጠይቀው፣ እንዴት ነው አንተን ተራ ምናረገ ብላ ስትጠይቀው እንዴት አይነቃም? እንድትሰጃጅሎልሃላ ጸጉሬ ከንትን ጋር እንዲህ ብትጎነጉኝው ይላል። ተራ ሰው ሆናለሁ። እሺ ብላ ከመቃን ከንትን ጋር ጸጉሩን ትመታዋለች። ፍልስጤማውያን መጡልህ ስትለው ንቅል አድርጎ ይነሳል። ከዛ እሷ አንተ በቃ አትወደኝም፣ ውሸታም ነህ ትለዋለህ። ምንድነው የሆንሽው? ምን ጋር ነው ኃይልህ ያለው ንገረኝ ስትለው እሺ በቃ ልንገርሽ፣ ይህን በጠፍር ሰሪ ይላታል። አቤት ጨዋታ! ተጫወተው ነው የምልህ። መንፈሳዊ ጉንተላ ማለት ተጎነታተለልህ። ጨቀጨቀችው። የሆነ ሰዓት ላይ ከጭቅጨቋ ለማረፍ ሲል የኃይሉ ምንጭ ነገራት። በቃ ልንገርሽ፣ እኔ ናዝራዊ ነኝ፣ የምታዩ ጸጉር ላይ ነው ኃይል ያለው አላት። አሃ ነው እንዴ ሳሚ እያለች አስተኛችሁ እግሯ ላይ ምላጩን አምጣው አለች። ከዛስ አቤት እሱኮ አያጃጅለ ለጥ ብሎ ተኛለ። ከዛስ ለጨት ታርጋ መላጣ አሁን እንደተወለደ ጻለች። ከዛ እንደለመደችው መጡብህ እንደ ቀድሞ ሊሆን ፈለገ ይላል። እግዚአብሔር ግን መንፈስ ከሱ እንደሄደ አላወቀም። እባካችሁ ወንድሞቼና እህቶቼ ቀላል ነው ብላችሁ አትጫወቱ። ብዙ አገልጋዮች እስካሁን ድረስ የማይፈቁትን ስም የሰጣቸው ልክ እንደዚህ ቀላል የሆነ ጨዋታ ውስጥ ገብተው ነው። አንድ ቀን የማይመጥናችሁ ቦታ ላይ ከማይገባ ሰው ጋር ባልሆነ ሰዓት ውስጥ ብቻችሁን አትቀመጡ። ግልጽ ነው አማርኛ። ምንም አይመጣም በሚል ሳይ ማለት ነው። ምንም አይመጣም። እንደዚህ ማቃልቂያዎች አሉ። ሚስቱ ካልሆነች ሴት ጋር፣ ሚስትሽ ባልሽ ካልሆነ ሰው ጋር፣ ሚስት ካልሆነች ሴት ጋር እስከ ምሽቱ 4 ሰዓት ድረስ የሆነ ክፍል ውስጥ መጽሐፍ ቅዱስ ብታጠኑበት ምንም አግባብ የለም። ቀን አለ መጽሐፍ ቅዱስ የምናጠና ቦታው የት ነው? ቸርች። በጣም ነገሮች ይቀሉብናል።
ዳትስ ኦኬ እንላለን። እንደዛ ካሉ በኋላ ነው ብዙ ሰዎች ዳትስ ነው ሆነ ኦኬ እንዳልሆነ የገባቸው። ቋንቋ ይገብቷቸዋል። እባካችሁ ንቁ። መንፈሱ እንዴት እንደሚሰራ ብዙ አገልጋዮች አላወቁም። ድንገት ነው ተፈትፍተው ያገኙት ራሳቸው። ዘኍልቍ ምዕራፍ 25 ቁጥር 6 ላይ ዘኍልቍ ምዕራፍ 26 ላይ ትዝ ካላችሁ እስራኤላውያን ከሞዓባውያን ጋር አመንዝረው ከመካከላቸው ወደ 20 ምናምን ሺህ ሰው ሞተባቸው ይላል። እግዚአብሔር ቀሰፈ። ይሄ ታሪክ ትዝ አላችሁ? ባለፈው ሳምንት አንቸው ነበረ። ምንድን ያልኳችሁ? እስራኤላውያን በለዓም ሊረግም መጣና እግዚአብሔር አንደበቱን ቀይሮ ምን አረገው? ህዝቡን ባረከ አይደለ? ከዛ በለዓምና ባላቅ ተጣሉ። ከተጣሉ በኋላ የሆነ ቦታ ላይ እንደገና በጀርባ በጓሮ ተገናኝተዋል በጓሮ። ከዛ ያለው ይኸውልህ በለዓም አንተ እኮ በጣም ያመምሩና ቆነጃጅት እኮ ሴቶች እኮ አሉ ያንተ ሞዓባውያን። ስለዚህ እነዚህ ሞዓባውያን እኮ ለእስራኤላውያን እንዲታዩ ብታረቅ ቀላል እኮ ነው። እኔ እነዚህ እስራኤልን ወንዶች ባህሪ ያውቃሉ። ተሰልጥሎ በሰልፍ ይመጣልሃል፣ ያመነዝራል ብሎ ይሄንን ሐሳብ አቀረበለት። እንዴ እንደዛ ከሆነ በጣም አሪፍ ሐሳብ ነው አለ። አመጣና ለእስራኤላውያን እንዲታዩ አደረገ። ከዛስ መጣላ እስራኤላዊ መጣ፣ ከነሱ ጋር በላ ጠጣ፣ ለጣዖቶቻቸው ሰገደ፣ አመነዘረ ይላል። በእርግማን ያልሞተ በእነሱ ምን አረገ? በኃጢአቱ ምክንያት መካከላቸው 24,000 ሰው ወደቀ፣ ሞተባቸው ይላል። ከዛ ስሙን እዚህ ጋር ህዝቡ ስለሞቱትና ደግሞ ገና ሊሞቱ ስላሉት ሰዎች ንስሐ እየገባ ባለበት ሰዓት ዘኍልቍ ምዕራፍ 5 ላይ አንድ እስራኤላዊ ይላል። ክፍሉ ማላነብላችሁ ከሰዓታችን አንፃር ነው። አንድ እስራኤላዊ ምን አረገ ይላል። ሰው ሁሉ እያየው አንዷን ሚዲያማዊት ይዞ ወደ ቤተሰቡ መጣ፣ ወደ ድንኳን። ምን ሊያረግ አትሉኝም? ሊያመነዝር። የሰውየው እኔ ከአይምሮ በላይ ደፋር የሚለው ቃል አይገልጠው። ማለት ደፋር ሳይሆን ምን አይነት ማለት ከልክ ያለፈ ድፍረት ዟት ሄደ ይላል። ከዛሳ አየው ማን? የካህኑ የአልዓዛር ልጅ የፊንሐስ ልጅ። ባጭሩ እኛ ዘመን ላይ ስናመጣው ሰውየው ምን መሰላችሁ ያደረገው? ከንስሐ ኮንፈረንስ ወጥቶ ከቸርቹ አጠገብ ያለ ፔንሲዮን ነው የገባው። ከንስሐ ኮንፈረንስ ወጥቶ ከዛ አየልህ ፊንሐስ አየ። ከዛ ምን ያደርጋል ትሉኝም? ለቤተ ክርስቲያን ለህዝቡ መሪዎች ሄዶ ሪፖርት አይደለም ያደረገው። ለቤቱ ገባና ጦር ይዞ ከዛ ተከታትሏቸው ገባ። ከዛ መጽሐፍ ሲናገር ሁለቱንም ከምድር ጋር ሰፋቸው ይላል፣ ሞቱ ይላል። ከዛ የዚያ ሁሉ ህዝብ ንስሐ ያላቆመው የእግዚአብሔር የቁጣ እጅ በአንድ ሰው እርምጃ ቆመ። ለምን? ፊንሐስ ችላ አላለው። ምን አገባኝ አላለ። ይሄ አይነት መንፈስ ፌስ ስታረጉ ተቆጡ። ዳትስ ኦኬ አትበሉ። ዳት ኢዝ ናት ኦኬ። ተናደዱ፣ ሽሹት፣ በኢየሱስ ስም በሉ። ካስፈለገ ጩሁ፣ እሪ በሉ፣ ወይ በሉ። ከብታችኋል። ቀላል ነገር አይደለም። ለዛ ነው ሰይጣንን ተቃውሙት ነው የሚለው አይደለም። ከናንተ ምን ያደርጋል? ዝሙትንም ተቃውሙት ነው የሚለው አይደለም፣ ሽሹት ነው የሚለው። ለምን ቆመ? በጌታ በኢየሱስ ስም አትለውም። እንደው መጀመሪያ በጣም ጮክ ብለህ ትገስጸው የነበርክ ሰውዬ የሆነ ሰዓት ላይ እየሰለለ ሊመጣ ይችላል። ከዛ የሆነውን ነገር እንግዲህ ያው ላንተ ተወልሃለሁ ሽሽ ያለው። አንዳንድ ሰባኪዎች ይገርሙኛል። ምንድነው የዝሙትን ኃጢአት ነበር አድርጋችሁ ምታስ ኃጢአት ነው ይላል። ና በጣም ብዙ አገልጋዮችን ጥምልምል ያደረገው ሽባ ያደረገው አፈር ላይ የጣለው እንደገና እንዳይነሱ ያደረገው ተራ ኃጢአት አይደለም። እሺ የዝሙት ኃጢአት ነው። ለምን ካላችሁ በአንደኛ ቆሮንቶስ ምዕራፍ 6 ላይ ጳውሎስ ሲናገር እንደዚህ ይላል፣ ከዝሙት ምን በሉ። ለምን እንደዚህ ይላል? ሰው የሚሰራው ኃጢአት ሁሉ ከስጋው ውጭ ነው ይላል። ዝሙትን ግን የሚያደርግ በስጋው ላይ ማለት ነው። የሌላው ኃጢአት ተጽዕኖና የዝሙት ኃጢአት ተጽዕኖ አንድ አይደለም በስጋችን ላይ። ሰምታችሁኛል? እንደዚህ ይላል እዛው ክፍል ላይ ይሄ አካላችሁ የክርስቶስ የአካሉ ክፍሎች እንደሆነ ታውቃላችሁ ይላል። ከዳናችሁበት ጊዜና ሰዓት ጀምሮ ይሄ እናንተ አይደለም የኢየሱስ ነው። ታዲያ የክርስቶስን አካል ወስጄ ከዝሙት አዳሪ ጋር አንድ ላድርገው ሆነ? ምክንያቱም ሁለቱም አንድ ይሆናሉና ተብሎ ተጽፏል ይላል። በደም ስሙን ሚስጥራዊ ቃል ነው። እኔ በእኔ እንኳን አልመስልላችሁም። አንድ ሰው ከአንድ ፕሮስቲቲዩት ጋር ቢደባደብ፣ ሰምታችሁኛል? ቢደባደብ እሺ፣ ቢያደማት አፍንጫዋን መጥቶ ቢያደማት ብትወድቅ ኦኬ ፎር ዳት ማተር እልፍ እናድርገው። ቢገላት ህግ ይጠይቀዋል። የሆነ 2 3 4 ዓመት ታስሮ ሊወጣ ይችላል። የሆነ ያለ ዓመት ግን ልንገራችሁ፣ ቢገት መንፈሱ እሷ ውስጥ አይገባ። በለም ስማኝ እግዚአብሔር ሕዝብ፣ ቢገላት እሷ ውስጥ ያለው መንፈስ የዝሙት ስፒሪት እሱ ውስጥ አይገባ። ለምን? ድብድብ ነው። ከስጋ ውጭ የሆነ ኃጢአት እኮ ነው እሱ።
አብሯት ግን ቢተኛ ወደደም ጠላም ስፒሪቱ ውስጥ ይገባል። ለምን? ሴክስ የሁለቱን ነፍስና መንፈስ አንድ የማድረግ አቅም አለው። ጳውሎስ ያለው እሱን ነው። ሁለቱ አንድ ይሆናሉ የሚለው ይሄን ነው። ለዛ ነው ዳስ ኦኬ ብለን አልፎ ነገሩን የሆነ ቀን ላይ በህይወት አጋጣሚ የተፈጠረ ስህተት አንዳንድ አገልጋዮች ባይዘው መንፈሱ እኮ አጓርቶ የሚወጣ እኮ አይደለም። አው አይደለም ሽማ አገልጋይ ሆኖ ከውስጡ አይወጣም፣ እንዲህ ያለ ያጓራ አይወጣም። ግን ሰላም ያደረገው በሆነ አቅጣጫ ያለውን የህይወት ክፍላቸውን ይቆጣጠራል። ከዛሳ ቆሞ ይሰብክልሃል፣ ያገለግልልሃል። ካስፈለገም የቡዳ መንፈስ ይወጣል። አሁን ይጮሃል፣ አሁን ሲል የቡዳ መንፈስ ይጮህልሃል። ግን ይገርምሃል ከገባ በኋላ ግን ቤቱ በተራው እሱ ያስጮዋል። ምን እንደሆነ አያውቅም። ያን ሁሉ አገልግሎት አገልግሎ ያን ሁሉ አጋንንት አስወጥቶ የዛ ሁሉ ነፍሳት በሱ አማካኝነት ድነው እቤቱ ግን ሲገባ ምን እንደሆነ አያውቅም፣ ያክለፈልፈዋል። ለምን? ስፒሪቱ እንደዚህ ነው የሚያደርገው። አንዳንዶቻችሁ ሰምታችሁ የማታውቁትን ነገር እየነገርኳችሁ እንደሆነ ይሰማኛል፣ አውቃለሁ። ገብታችኋል? በተገኘው አጋጣሚ እንዲህ አይነት ለስት ስፒሪት ያለበትን ሰው ስታዩ ካስፈለገ ከሩቁ መጸለይ በቃ ቸርታት እንጂ ቆይ እስቲ በግሌ ልከታተለው የሚባል ነገር የለም። ክትትል ካስፈለገው እዚህ አምጣቸው የሚከታተሉ እህቶች አሉ። ክትትል ካስፈለጋት እዚህ አምጣት የሚከታተሏት እህቶች አሉ። ወንዶችን ወንድ ይከታተሏል፣ ሴቶችን ደግሞ ሴቶች ይከታተሏቸዋል። እኔ በግሌ ልከታተላት ብለ ተከታትለ ሌላ ወንዝ ጨው ውሃ ልትቀዳ ወንዝ ወረደች እንዳይሆንብህ ነገሩ። ሰምታችሁኛል? ችላ ማለት የለብንም፣ ችላ ማለት የለብንም። ክብር ለእግዚአብሔር ይሁን። ሰዓቴም አልቋል። እቺን ብቻ ልነግራችሁ ልጨርስ። አልቋል ሰዓቴ። ቀጥሎ እንደዚህ ይላል፣ ንስሐ እንድትገባ ጊዜ ሰጠዋት ይላል። ከኔ ጋር ናችሁ? ንስሐ እንድትገባ ምን ሰጠዋት? አይገርማችሁ? ይሄ ቃል በትክክል አዲስ ኪዳን ላይ እንደምንገኝ ያሳያል። ለምን? አይነቷን ሴት ራሱ ጊዜ ሰጣታል እናንተ ንስሐ እንድትገባ። ቆይ የብሉይ ኪዳናን ኤልዛቤል ጊዜ ተሰጥቷታል እንዴ? ንስሐ ግቢ ተብላ አልተሰጣትም። ለምን? ሲጀምር አለች። ንስሐ ገባ የተባለውም እኮ አክዓብ ነው። የአዲስ ኪዳኗን ግን ንስሐ እንድትገባ ጊዜ ተሰጣት። ለምን? የጸጋ ዘመን ላይ ነው ያለ ነው። ጊዜ ሰጠዋታል። ነገር ግን እሷ ፈቃደኛ አልሆነችም። ስለዚህ ምን አደርጋለሁ አለ። አንደኛ በመከራ አልጋ ላይ ጥላታለሁ። የድሮ ትርጉም አልጋ ላይ ጥላታለሁ ነው የሚለው። ግን አልጋ ላይ ጥላታለሁ የሚለው ቃል ሙሉ አይደለም። እንዴ አልጋ ላይ ምን አደናቅፋስ ነው የምትወድቀው? ምን ብላ ነው የምትወድቀው አልጋ ላይ? ይሄ ትክክለኛው ትርጉም ምን ይለዋል? አልጋ ላይ ጥላታለሁ ምን ማለት ነው? ሊትራሊ ኢንኪዩር የማይፈወስ የማይድን በሽታ ትወድቃለች። አዲስ ኪዳን ላይ እንዲህ አይነት ጀጅመንት አለ? አዎ እኔ አይደለም ያልኩት፣ ይሄው መጽሐፉ። ሰምታችሁኛል? ከዛስ ልጆቿን በሞት ቀጣቸው። ልጆቿን ማለት የሥጋ ልጆቿን አይደለም፣ አብረዋት እንደዛ እንትን የሚሉትን የሷ ትምህርት ፍሬ የሆኑትን ሰዎች እንደዛ አደርጋለሁ ካለ በኋላ ቁጥር 23 ጋር ይላል፣ ከዚያም አብያተ ክርስቲያኑ እኔ ልብንና ኩላሊትን እንደምመረምር ያውቃሉ ይላል። ለምን እንደዚህ ያለ ካላችሁኝ ቅድምም ብያችኋለሁ። እኔ ልብንና ኩላሊትን የምመረምር እንደውን ያውቃሉ አብያተ ክርስቲያናት አለ። ለምን ሲጀምር ምን አለ? ነበልባል የሆኑ አይኖች ያሉት እንደዚህ ይላል አለ። ለምንድነው አጥልቆ የሚያይ መሆኑን በመናገር የጀመረው ኢየሱስ ካለን ቀጥሎ ምን ይላል መሰላችሁ? ቁጥር 24 ላይ ትምህርቷን ላልተከታተላችሁና የሰይጣንን ጥልቅን የተባለውን ላልተቀበላችሁ ይላል። ስፒሪቱ ከላይ አይደለም፣ ውስጥ ለውስጥ ነው የሚሰራው። ስለዚህ ኢየሱስ ነገሮችን አጥልቆ እንደሚያይ እንድታውቅ ፈልጓል። ይህ ብቻ አይደለም፣ በሚስጥር ነው የሚሰራው መንፈሱ። እኔ ይሄንን ፍርድ ሳስተላልፍ ከዚህ በኋላ ማንም በቤተ ክርስቲያን ላይ በድብቅ ይሄንን መንፈስ የመስራት መብት እንደሌለው እንዲታወቅ አደርጋለሁ እያለ ነው ያለው። በሩሉ ለእግዚአብሔር ይሁን። የዛሬው መልእክቴ አንድ ነው። በእርግጥ ሁሌ መልእክቴ አንድ ነው። ችላ አትበሉ። እሺ፣ እስቲ ጉባኤው እሺ ይበል። ችላ አትበሉ። የሆነ ሰው ላይ የሆነ አይነት ይሄ የሆነ መዘጋ አይነት ስትመለከቱ ቆይ ምንም አያመጣም የሚል አጓጉል ኮንፊደንስ ውስጣቸው አይደር። የሆነ ሴት ላይ የሆነ አይነት ነገር ወንዶች ስትመለከቱ መቼም አታንቀኝ አትይዘኝ፣ ሴት ቢሆን ኖሮ ያው መቼም ይደፍረኝ ነበር ትላ ታስባለች። ወንድ ከሆነ መቼም እንደዛ አታረግ አትይዘኝ። እስቲ ቆይ ጉዷን ሊላት አትበል። ምን የምታየው ጉድ የለም። ቶሎ ብለህ ፊትህን አዙር፣ አይንን ስበር፣ አቅጣጫ ቀይር። ብራዘር አትታገል ነው የሚልህ ጌታ። ለምን የምንታገለው ሳይሆን የምንሻሻው ነገር ነው። ይሄ በስራ ቦታ ቢሆን
የሆነ ምልክት ስታዩ እባካችሁ አውሩ፣ ንቁ ሁኑ። በትክክል ዛሬ መንፈስ ቅዱስ ነግሯቸዋል። በተለይ ወጣቶች በእኛ ዘመን ይሄ መንፈስ ችላ ተብሏልና ቀኝ እጆቻችሁን ብቻ ዘርጉልኝ። በጌታ በኢየሱስ ስም ከዚህ መንፈስ ማምለጥ ይሆንላችሁ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ከዚህ መንፈስ መሸሸግ ይሆንላችሁ። በዘመናችሁ ይህ መንፈስ አያገኛችሁ።